ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛም። ዛሬም እንደተለመደው ለሽያጭ የወጡ ቆንጆ የስራ መኪኖችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። እናንተስ ምን እንሽጥላችሁ፣ ምን እናገዛችሁ? መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት ካለ መኪናም ሆነ ቤት ብትጠቁሙ በአስቸኳይ እንሸጥላችኋለን፣ እናገዛችኋለን። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ እንግዲህ በእናንተ ሐሳብ መሰረትም ለስራ የሚሆኑ መኪኖችን አቅርብልን ባላችሁት መሰረት ለስራ የሚሆኑ ዲፎርዲ ዶልፊኖች በቫንም በህዝብም በተጨማሪም ደግሞ የባንክ ያለባቸው መኪኖችም አሉ። እዚህ ፕሮግራም ውስጥ መምረጥ ትችላላችሁ። ሁሉንም አይታችሁ የምትፈልጉትን መምረጥ ትችላላችሁ። 0914 21 62 10 ብትደውሉልኝ ታገኙኛላችሁ። እንዲሁም ደግሞ በየሰዓቱ ለሽያጭ ወጡ መኪኖችን የምንለቅበትን ኢትዮ ማርኬት የቴሌግራም ቻናላችንን መቀላቀል ትችላላችሁ። ዛሬ እንግዲህ ለሽያጭ ከወጡ መኪኖቻችን መካከል ወደ መጀመሪያው ሳልፍ ወደ እናንተ የማቀርበው ቶዮታ ሃይሉክስ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ደብል ካፕ 2013 ሞዴል፣ ኢንጂኑ ዲ4ዲ፣ ትራንስሚሽኑ ማኑዋል፣ ስታንዳርዱ ኢሮፕ የሆነም ለሽያጭ ቀርቧል። ይህ መኪና ግጭት ግልብጥ የሌለው ምንም አይነት ንክኪ የለውም። ዋጋውም 7 ሚሊዮን ተብሎ ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። እንግዲህ እንደምታውቁት በዚህ ሰዓት ያው የመኪና ዋጋ ትንሽ ጨመር ብሏል። ባለፈው እንደነገርኳችሁ ትንሽ ያው ከዶላር ጋር በተያያዘ የምንዛሬ እጥረት እና ደግሞ ያው የነዳጅ መኪኖች ወደ ሀገር ውስጥ እንዳይገቡ እገዳ መጣሉ እሱ አንድ ጫና አሳድሯል። በተለይ መኪና አስመጪዎች ደግሞ የራሳችሁ ጋራጅ እንዲኖራችሁ መባሉ ተጨማሪ ቻይና ያወጣችሁ አዲሱ ፖሊሲ ጋር ያ ተደማምሮ እንግዲህ መኪኖች ትንሽ ዋጋቸው እንዲጨምር ዋጋ እንዲንር አድርጓል ማለት ነው። ወደሚቀጥለው መረጃችን ስናልፍ ሱዙኪ ዲዛይር ነው ማቀርብላችሁ። ይህ ሱዙኪ ዲዛይር 2022 ሞዴል 10ኛ ወር ነው። ትራንስሚሽኑ አውቶማቲክ ነው። በኮድ 2 29000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት የሚባል ግሪል የሌለው ግጭት ንክኪ የሌለው ሱዙኪ ዲዛይር ነው። 29000 ኪሎ ሜትር ነው የተነዳው። ዋጋውም 3,550,000 ብር ተብሎ ለሽያጭ ቀርቧል። የምትፈልጉ ቀርባችሁ አይታችሁ መደራደር ትችላላችሁ። እንዲሁም በሶስተኛነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ሪቮ ነው። ይህ በምስሉ ላይ የምታዩት ሪቮ ደብል ካፕ 2019 ሞዴል በአውቶማቲክ ትራንስሚሽን በኮድ 2 76000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት ግጭት ግልብጥ የሌለው ንክኪ የሌለው ቆንጆ መኪና ነው። 12 ሚሊዮን ብር ነው የሚባለው። ድርድር አለው ተብሏል። ቀርባችሁ ይህን መኪና የምትፈልጉ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ የባንክ ዕዳ ያለበት ያሪስ ቤልታ ነው። ይህ በምስሉ ላይ የምታዩት ቶዮታ ያሪስ ቤልታም ይህ በምስሉ ላይ የምታዩት ያሪስ ቤልታ 2008 ሞዴል አውቶማቲክ ትራንስሚሽን በኮድ 3 ለሽያጭ ቀርባለች። ኢንጂኑ 1.0 ኤል የሆነም በኮድ 3 ለሽያጭ ቀርባለች። ካሽ 1,300,000 ብር፣ ባንክ 550,000 ብር አለበት። አጠቃላይ 1,850,000 ብር ተብሎ ለሽያጭ ቀርቧል። የባንክ ዕዳ አለበት። ሞተር በጥሩ ሁኔታ አድሷል። ሌላ ንክኪ የሌለው ያሪስ ቤልታ ነው። በባንክ አማራጭ ለምትፈልጉ ይህን መኪና እኛ ጋር ታገኛላችሁ። እንዲሁም በተከታይነት በተመሳሳይ መልኩ ወደ እናንተ የማቀርብላችሁ የባንክ ዕዳ ያለበት ግሎሪ ነው። ይህ በምስሉ ላይ የምታዩት ግሎሪ በማኑዋል ትራንስሚሽን 2024 ሞዴል በኮድ 3 ለሽያጭ ቀርቧል። ይህም ግጭት ግልብጥ ንክኪ የሌለውም የባንክ ዕዳ አለበት። ለእጃቸው 1,600,000 ብር ይላሉ። ባንክ 1,500,000 ብር አለበት። ወርሃዊ ተመላሹ 67,000 ብር ነው። ለሽያጭ ቀርቧል። ይህን መኪና የምትፈልጉም እኛ ጋር መደወል ትችላላችሁ፣ እናቀርብላችኋለን። ቀርባችሁ የሚሆናችሁ ከሆነ መደራደርና መውሰድ ትችላላችሁ ማለት ነው። አሁንም የባንክ ዕዳ ያለበት ያሪስ ኮምፓክት ነው ወደ እናንተ ማቀርበው። ይህ በምስሉ ላይ የምታዩት ያሪስ ኮምፓክት 2010 ሞዴል ኢሮፕ ስታንዳርድ 1000 ሲሲ ናት። አውቶማቲክ ትራንስሚሽን ነው። ኖት ኦሪጂናል ሌፍት ሃንድ ድራይቭ፣ ምንም አይነት ንክኪ የላትም። ቀለም የራሱ ነው። ፋብሪካ ቦዲ ላይ ነው የሚገኘው። በኮድ 3 ነው ለሽያጭ የቀረበው። በጥሩ ሁኔታ ላይ ነው ያለው። ቀለም ሙሉ በሙሉ የራሱ ነው። ምንም አይነት ንክኪ የሌለው ነው። ለእጃቸው 1 ሚሊዮን ይፈልጋሉ። ባንክ 700,000 ያለበት። ወራዊ ተመላሹም 23,000 ብር ነው። ለሽያጭ ቀርቧል። ቀርባችሁ ማየትና መደራደር ትችላላችሁ። እንዲሁም በተከታይነት ወደ እናንተ ማቀርብላችሁ
ቶዮታ ላንድ ክሩዘር 105 ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር 105 2007 ሞዴል በማኑዋል ትራንስሚሽኑ ኢሮፕ ስታንዳርድ ነው። በኮድ 2 ነው ለሽያጭ ቀረበው። ይሄም ኮንዲሽኑ ሱፐር ኤክሰለንት ነው። ስታተስ ፉል ኦፕሽን፣ ምንም አይነት ንክኪ የሌለው ቆንጆ መኪና ነው። 5,500,000 ብር ተብሏል። ይህን መኪና እኛ ጋር ታገኛላችሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ አሁን ሱዙኪ ዲዛይር ነው። በካሽ ለሽያጭ ቀረበም። ሱዙኪ ዲዛይር 2022 ሞዴል ሪል ነው። 36000 ኪሎ ሜትር ብቻ የተነዳም በአውቶማቲክ ትራንስሚሽን በኮድ 3 ከተላላፊ ለሽያጭ ቀርቧል። ኤክሰለንት ኮንዲሽን ላይ የሚገኝ ፋብሪካ ቦዲ ነው። ምንም አይነት ግጭት ንክኪ የለውም፣ ግሪል የለውም። በ3,300,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ ከሆነ እኛ ጋር የምታገኙት መኪና ነው ማለት ነው። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ የኤሌክትሪክ መኪና ነው። ለሽያጭ ወጣም የኤሌክትሪክ መኪና ነው። BYD ሶንግ ፕላስ ነው። 2025 ሞዴል አውቶማቲክ ትራንስሚሽን 8000 ኪሎ ሜትር ብቻ የተነዳ በኮድ 2C7 ሬንጅ 610 ኪሎ ሜትር ነው። አንድ ቻርጅ አድርጋችሁ 610 ኪሎ ሜትር ያለ ሀሳብ ልትነዱት የምትችሉት ፊውል ኤሌክትሪክ ስታተስ 5 የሆነ ኮንዲሽኑ ብራንድ ኒው ፊውቸር ፉል ኦፕሽን የሆነ ቆንጆ BYD ሶንግ ፕላስ ነው። ለሽያጭ ቀርቧል። 6,350,000 ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ ይህን መኪና ከፈለጋችሁ። በተከታይነት ወደ እናንተ የማቀርብላችሁ በተመሳሳይ መልኩ ኤሌክትሪክ መኪና ነው። ግን ሄድ መኪና የማቀርብላችሁ የባንክ ዕዳ ያለበት መኪና ነው። ID4 ቮልስዋገን ነው። ይህ በምስሉ ላይ የምታዩት እንደምታውቋቸው እነዚህ መኪኖች በጣም ምቹና ተወዳጅ ናቸው። ID4 2022 10ኛ ወር አውቶማቲክ ትራንስሚሽን 31000 ኪሎ ሜትር ብቻ የተነዳ በኮድ 2 ኤሌክትሪክ መኪና ነው። 510 ኪሎ ሜትር ነው የሚሄደው አንዴ ቻርጅ አድርጋችሁ። ሬንጁ 510 ነው። ኮንዲሽኑ ብራንድ ነው። አዲስ ማለት ይቻላል። ቆንጆ መኪና ነው። እንደምታዩትም 31000 ኪሎ ሜትር ብቻ የተነዳው። ለእጃቸው 2,800,000 ብር ይፈልጋሉ። ባንክ 2 ሚሊዮን ብር አለበት። አጠቃላይ ዋጋው 4,800,000 ብር ነው። ይህን መኪና ID4 በባንክ የምትፈልጉ እኛ ጋር መደወል ትችላላችሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሪቮኪንግ ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሪቮኪንግ ካፕ 2019 ሞዴል በማኑዋል ትራንስሚሽን በኮድ 2 90,000 ኪሎ ሜትር ብቻ ተነድቷል። ስታንዳርዱ ኢሮፕ ነው። 2.5 ሲሲ ዲዝል ቱርቦ ነው። ፉል ኦፕሽን ነው። ምንም አይነት ህግ የለውም፣ ግጭት ግልብጥ የለውም። ሞዴሉ ከፍ ያለ ነው። 2019 ነው። ኪንግ ካፕ ነው። በ8,100,000 ብር ለሽያጭ ቀርቧል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማቀርብላችሁ ዲ4ዲ ሻርክ ነው። ይህ በምስሉ ላይ የምታዩት ሃቫን ወይም ግማሽ ቫን የምንለው ዲ4ዲ ሻርክ ነው። 2011 ሞዴል ነው። ፋብሪካ ቫን ነው። ማኑዋል ነው። ሞተር አልፈታም፣ አይፈልግም፣ ቀለም የለውም። ደረጃ 1 የሚባል መኪና ነው። ምንም አይነት ንክ የለውም። ዲ4ዲ ሻርክ 2011 በ5,500,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር ማግኘት ትችላላችሁ። እንዲሁም በተከታይነት ወደ እናንተ ማቀርብላችሁ ለስራ የሚሆን ቶዮታ ዲ4ዲ ነው። ይህ መኪና የምታዩት እንግዲህ ቶዮታ ዲ4ዲ ለትራንስፖርት አገልግሎት እና ለፈለጋችሁት መዋል የምትችሉት ቶዮታ ዲ4ዲ በአውቶማቲክ ትራንስሚሽን ነው። ሞዴሉ 2005 ሪል ነው። ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት የሌለው፣ ሞተር አልፈታም፣ ቀለም የራሱ ነው። ግሪል የለውም፣ ምንም አይነት ንክክ የለውም። ዋጋውም 3 ሚሊዮን ብር ተብሏል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብላችኋል። እንዲሁም በተከታይነት የማቀርብላችሁ አሁንም ቶዮታ ዲ4ዲ ዶልፊን ቫን ነው። ይህ የምታዩት መኪናም ዲ4ዲ ቫን 2011 8ኛ ወር ነው። 2011 8ኛ ወር ነው። በኮድ 2 ነው። C5 ኮንዲሽኑ ሱፐር ኤክሰለንት ነው። በጣም ጥሩ ይዞታ ላይ የሚገኝ ቶዮታ ዲ4ዲ ቫን ነው። እንግዲህ እነዚህ መኪኖች ያው ወደድ ይላሉ ታውቃላችሁ። ይህ መኪና ቆንጆ መኪና ነው ከሚባለው በላይ እጅግ ገራሚ ጥሩ ይዞታ ላይ የሚገኝ መኪና ነው። 7 ሚሊዮን ብር ነው የሚባለው። ቀርባችሁ መደራደር ትችላላችሁ ተብሏል። በተመሳሳይ መልኩ በቀጣይነት ወደ እናንተ ማቀርብላችሁ ዲ4ዲ ሻርክ ነው። ይሄም በቫን ነው። ይሄም እንግዲህ ለትራንስፖርት አገልግሎት እነዚህ መኪኖች አብዛኞቹ በኮድ 2 ስለሆኑ በጣም ጥሩ ይዞታ ነው የሚኖራቸው። አስቆርጣችሁ ቫኑን ለትራንስፖርት መጠቀም ትችላላችሁ። ካልሆነም ደግሞ ለፈለጋችሁት አገልግሎት መጠቀም ትችላላችሁ። ይሄም 2007 ዲ4ዲ ቫን ነው። ባጭሩ ነው። ኮንዲሽኑ ሱፐር ኤክሰለንት ነው።
200,000 ኪሎ ሜትር ብቻ ነው የተነዳው እስካሁን። ምንም አይነት ንክኪ የለውም። ይሄም ቆንጆ ሻርክ ነው። 3,500,000 ብር ነው የሚባለው። ይህን መኪናም ቀርባችሁ መደራደር ትችላላችሁ ተብሏል። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቫን ነው። ዲፎርዲ ቫን 2002 ሞዴል ፋብሪካ ቫን ነው። ይሄም በማኑዋል ትራንስሚሽን ነው። ምንም አይነት ንክኪ የለውም። ይሄም ደረጃ 1 የሚባል መኪና ነው። ጨው የለውም። ግጭት፣ ግልብጥ፣ ቻንሲ፣ ጠርዝ፣ ማዕዘን የሌለው ዲፎርዲ ቫን ፋብሪካ ቫን ነው። 2002 ነው ሞዴሉ። 3,700,000 ብር ነው የሚባለው። ይሄም ዲፎርዲ ቫን የትም ቦታ ተፈትሾ ማለፍ የሚችል ቆንጆ መኪና ነው። ይህን መኪና ከፈለጋችሁ እኛ ጋር ማግኘት ትችላላችሁ። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ያሪስ ኮምፓክት ነው። ቶዮታ ያሪስ ኮምፓክት 2013 ሞዴል አውቶማቲክ ትራንስሚሽን በኮድ 3 ኮንዲሽኑ ስፖር ኤክሰለንት የሆነን ግጭት ግልብጥ የሌላት ቆንጆ ያሪስ ኮምፓክት 2013 ሞዴል በ1,800,000 ብር ይዤላችሁ ቀርብ ያለው። ይህን መኪና የምትፈልጉ እኛ ጋር ታገኛላችሁ ማለት ነው። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ላንድ ክሩዘር 105 ነው። ይሄም 2003 ሞዴል ኢንጂን 1HZ ነው። በኮድ 2 ነው። ትራንስሚሽኑ ማኑዋል ነው። መሪ ያልዞረም፣ ምንም አይነት ንክኪ የለው፣ ግጭት ግልብጥ የሌለው በጥሩ ሁኔታ ላይ ጥሩ ይዞታ ላይ የሚገኝ ላንድ ክሩዘር 105 2003 ሞዴል ነው። 1HZ ኢንጂን 4,200,000 ብር ተብሏል። ቀርባችሁ መደራደር የምትችሉት መኪና ነው። በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ኤክስክሉሲቭ ነው። 2006 ሞዴል ትራንስሚሽኑ ማኑዋል ነው። 1.3 ሲሲ ኢንጂን 120 ነው። በኮድ 2 ለሽያጭ ቀርቧል። ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የሚገኝ 2006 ኮሮላ ኤክስክሉሲቭ ነው። 1,850,000 ብር ይባላል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብላችኋል። እንዲሁም በተከታይነት ወደ እናንተ የማቀርብላችሁ ቶዮታ CHR ነው። ኢንጂን 1.2 የሆነም አውቶማቲክ 6 ስፒድ አውቶማቲክ የሆነ ትራንስሚሽኑም 2010ኛ ወር ነው። ስታንዳርዱ ኢሮፕ ነው። 25,000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት የሆነ ቶዮታ CHR ነው። 6,500,000 ብር ይባላል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ ተብሏል። በመጨረሻም ወደ እናንተ የማቀርብላችሁ እጅግ ተወዳጅ ተመራጭ በጥሩ ሁኔታ ላይ የሚገኝ ቶዮታ ዲፎርዲ ሻርክ ነው። ይሄም ቫን ነው፣ ግማሽ ቫን ነው። በማኑዋል ትራንስሚሽን ኤክሰለንት ኮንዲሽን ነው። ኢንጂኑ ዲፎርዲ ነው። በኮድ 3 ኦሮ 97 ነው። 200,000 ኪሎ ሜትር ብቻ የተነዳ ቆንጆ አጓጊና ጥሩ ይዞታ ላይ የሚገኝ ዲፎርዲ ሻርክ ነው። ፋብሪካ ቫን ነው። ግጭት ግልብጥ የለውም፣ ንክኪ የለውም። ይሄ መኪናም በ5,500,000 ብር ተብሎ ለሽያጭ ቀርቧል። ቀርባችሁ ማየትና ቀርባችሁ መደራደር ትችላላችሁ። እነዚህ ሁሉ መኪኖች ለሽያጭ የቀረቡ ናችሁ። የምትፈልጉትን መርጣችሁ ወደኛ ስልክ ብትደውሉ እናቀርብላችኋለን። 0914 21 62 10 ብትደውሉ ታገኙናላችሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናንተ መሸጥ የምትፈልጉት ካለ እንዲሁም መግዛት ታሳውቁን። በአስቸኳይ እንደ ፍላጎታችሁ እናቀርብላችኋለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።